ወገንህን ይዘህ ሆና እኔም እሱን አመጣዋለሁ። እሱን አምጣው። የእንትና ችግር የለውም። የእፎይ ከአንድ አላ ይዘህ ሆና ችግር የለውም። ይመጣ ነበር። ፐርፌክት። ያው እየላኩለት ነው እሱን። እሺ ይመጣው። እነሱ ሲገቡ እኔ እናንተ ሰላም ብለን ውልቅ። ኧረ ቆይ ረጋ በል። የምን ረጋ በል እንጂ ማለት አልገባኝም። ምን ነው ረጋ በል? ይምጣ ጀምር። ቆይ ይምጣ እንዴ። እኔ እነሱ ሲመጡ እኔ እናንተ እንወጣለን፣ እነሱ ይነጋገራሉ አይደለ? ሪኮኔክት እያለ ነው እንዴ? ቆይ እስቲ አሁን እስቲ ደግመህ ንገረኝ። እነሱ ሲገቡ እኔ እናንተ ትሰማለህ? ኧረ ቆይ ረጋ በል። ገና ብዙ የምናወራቸው ነገሮች አሉ። ረጋ በል ማለት አልገባኝም። እፎይን ይዘኸውና ሲፎክር የነበረው እፎይ ያው መተናል። ያ ጀማዓተል ኸይር ሪከርድ አድርጉ ሁላችሁም። እፎይ ይዘኸውና ሲሰራ የነበረው ፖለቲካ ምን እንደሆነ አሳየው። እፎይን ሲመጣ እየተላከለት ምን መሰለህ፣ እያጭበረበረ ነበር፣ እየዋሸ ነበር። ስለዚህ እሱ ማዳመጥ ትችላለህ ብራዘር። የምናደርገው ምንድን ነው የተባባልነው? ፌር እንዲሆን እፎይ ሲገባ እኔ እናንተ በሰላም እንወጣለን፣ እነሱ ይነጋገራሉ። ተግባባን? ውይይቱ እንደዚህ የሚባል ነገር የለም። መጀመሪያ ለምን አይከሙልኝ? በደምብ ይዘህና መጀመሪያ ኢምራን ተሰማለህ? እንዴት ነህ ዮኒ? ሰላም። እሱ ሰላም ነህ? እንዴት ነህ? ስላገኘሁ በጣም ደስ ብሎኛል። እኔም ደስ ብሎኛል ብራዘር። ኢንቫይት እያደረኩ ነበር አይደለ? አይተዋል? ወላሂ አልመጣልኝም። እያሳያቸው ነበር በሌላ ስልክ ልጆች። እኔ ደግሞ ላሳየህ ከፈለግ እኔ ስላልመጣልኝ አሁን እንድታሳየኝ አሁን ላክለት። በቃ ያለው አንዴ ላክለት። እሺ ልክለታ። አሁን እያልኩ ያለው ምን መሰለህ፣ ኢምራን እና እኔ ልክ እፎይ ሲመጣ ተሰናብተን እንወጣለን። አንተና እሱ ትነጋገራላችሁ በሀሳቡ ላይ። ተግባባን? ክበሩልኝ። እሺ ሰምታችኋል? እሺ የታል? እዛ ቤት አለ። የእፎይን ላኩልኝ ቤተሰብ ከስር ዮኒ ማኛ ላክልኝ ብለሃል በሉት። ታንኪዩ። ኖ እኔ አለው የሚነጋገሩት ሁለቱ እንደሆነ ስለማውቅ እኔ አለው። ሌላ የሚጨመር ነገር የለም። ዮኒ አቤት። በቤቱ እንዲገባ ለምን አታደርገው እኮ? በቤቱ እኮ ነው የማወራ። በእሷ ቤት መሰለኝ የገባ አይደለ? በልጅቱ ቤት ነው አይደለም። ከውስጥ ናት። ጨርሶ አልገባም የተባለው እኮ በኮስት ነበር። እሷ ለብቻዋ ሆና እናንተን አገናኝታ ለመውጣት ነው እሷ የፈለገችው። እንደዛ ነበር። ቀጠሮን ያሳዘችው እሷ አይደለች? ይሄን ቀን ብላ እሷ በራሷ ላይፍ ገባች። አንተ በራስ እሱ በራሱ ላይፍ ገባ። እናንተ ስትገናኙ እሷ ለመውጣት ነው። በቃ ላክለት። እንደዛ ላክ በሉ። እኔ አላዳላም። ልናወራ አይደለም። እኔና ኢምራን የምናወራው ነገር የለም። እነሱ ናቸው ባለ ጉዳዮቹ። የነሱ ቀጠሮ ነው። እነሱ ነው የሚነጋገሩት። ይምጣ። መጀመሪያ ዮኒ ማዬ፣ መጀመሪያ የሚባል የለም ብራዘር። ካንተ ጋር አይደለም ውይይቱ። ቆያቃ እንዲያስፈራኛ ይምጣ። እየመጣ እኮ አይደለም። ቅድም ቤቱን ዘግቶ ፖለቲካ እየሰራ ነበርና አሁን እንዲመጣ የፈለግ ነው። ይዘህ ሆና ከዛ እናወራለን ማለት አልገባኝም። ኢምራን የተፈለገው እነሱ እንዲወያዩ ነው። የዋሻቸው ውሸቶች አሉ። የዋሸው ውሸት አለ። እኔ ላውጣው ካልኩ በቃ እናወራለን። እንደዛ ይዘህ ሆና እናወራለን። አሁን ኢምራን የፈለግከው ምንድን ነው? አልገባኝም።
የፈለኩት መጀመሪያ እፎይን አስገባ። እፎይ ተብዬውን ይግባ ነገርኩህ። ከገባ በኋላ የምታዩት ነው። እኔ ኢምራን እንደማልፋታ ታውቃለህ። ግልጽ ነው። በቃ ችግር የለም። አስገባ መጀመሪያ እንደምንም ብለህ ለምነህ አስገባ። ላክለት። ይገባል። 5 ደቂቃ እያለፈ ነው። ላክለት። ችግር የለም። የ5 ደቂቃ እንደ 1 ሰዓት ከምናምን ተቀምጦ አልነበር እንደ እሱ እኛም ተቀምጠን ስንጠብቀው ነበር እኮ እሱማ እሷ ቤት የገባ መስሏችሁ ነው እናንተ እኮ አልገባም። ያውቃል በደንብ አድርጎ መስሎት አይደለም ዮኒ፣ በደንብ አድርጎ ያውቃል። አንተም በቤትህ እኛም በቤታችን ብለው ነው እሷ ቤት ሄዶ የገባው። እንደዚህ ከሆነ እሷ ቤት አልገባም፣ እሷ ቤት ገባ እያልክ እኮ ነው። አሁንም ከእሷ ጋር ነበሩ አይደለ? አዎ የነበረችበትማ እሷ በጠራችሁ አይደል እንደ የተገናኛችሁት? አይዋ። ስለዚህ አንተ ብቻህን ሆነህ አሁን ሂድና ጥራው። በቃ ላክለት። አሁን እየጠበቅ ነው። ኦኬ አልኩ እኮ ንገሩት። እፎይና በሉት ቤተሰብ እፎይና በሉት እዚህ ይላክ። እየታየኝ ስላልሆነ ነው ይቅርታ። እናንተ ይታያቸዋል ካለን ይልካለሁ። እያየሁት ስላልሆነ ነው። ኧረ ላክ ብለው ኧረ ይላክ። አሁን ተመቶ መያዙ ይልቀቁኝ አይነፋ። እሱን እንኳን ወላሂ ነው አላየህም ማለት ነው። እኔ ራሱ ፎሎ አድርጌያለሁ። ራሳዬ ስጠብቅህ ነበር። አንተን ራሱ የቅድሙንማ እኔማ በውስጥ ራሱ መሴጅ አደረኩ እኮ በትልቁ። እኔ ቀጥታ አሁን ቅድም ፎሎ አድርጌ ቆይ ላሳይህ። አንድ ጊዜ ፎሎ ያደረግኩህ አንተን ቀድሜ አንተ እሱ ቤት ገብቷል ሲባል እንድታስገባ ፎሎ አድርጌያለሁ። ቆይ ላሳይህ። እሺ እኔ ደግሞ የላኩልህን ላሳይህ። እዚህ ጋር አሁን እሱ ዳዲ ቶሎ ብለህ ግባ በለዋል። ለምን ዋሻለሁ? ይኸው ሁሱ ኢንቫይት የሚለው ልክ ያለው ያው እኔም ወላሂ ሁለቴ አንዴም ሳይሆን ሁለቴም ልክ ያለው ይኸው ሁለተኛው ደግሞ ያለሁኝ ሁላቸውም እያዩት ነበር። አሁን እሱን ላክ በለው ቶሎ ብለህ ዮኒዬ። እኛም ልከናል ግን እንደው አላየህም ይሆናል እንጂ ያው ለማን ነበር። ያው ቆይ ላሳይህ። ሶሪ ለእኔማ አላካችሁ ለእኔ ጀስታዎች አንተማ ፎሎ አታገኝም። ለእንትና ተብዬው ነው እንጂ ለዛ ይታያላ። ኢንቫይት አድርገው እየቆጠረ ያው ስነካው ተመልከት። ያው ተልኮለት ነበር ሰዓቱን ሪከርዳችሁበትን ሰዓት ይሰማል። አንድ ዮኒ ይሰማል አይደለ? እየላክለት ነው። እየጠበቅን ነው እኛ ጊዜያችንን ሰው እኔ አሁን እሺ እሱን እኮ እያልኩ ነው። እኔ አሁን እያልኩ ያለው ምንድን ነው? ላኩለት አንዴ። እፎይ ጋር ሰዎች አሉ። ቆይ የጻፉትን ከታች ላይ ቤተሰብ አላችሁ ከታች ኦኬ እየመጣ ነው። እሺ ኦኬ ቻርጅ አርግ በሉት። እየነገርኩት ነበር ቅድም። አይ 2 ሰዓት ቁጭ ብለውበታል ስልኩን። እውነት ለመናገርማ ኤምብሩ ቻርጅ አድርግ። አይ ቻርጅ አርጋለን፣ ምንም ችግር የለም አታስብ። አይ ይመጣል፣ ችግር የለም። ኢምራን አይወጣ ምን ያለው አይደል እንዴ? እኔ እና እሱ የምናገረው ነገር የለም። አንድ ይመጣል። እስኪ ተስፋ አድርገን እንጠብቀዋለን። ይሁን እንዴት ነህ ግን? ከስንት ጊዜ በኋላ ስላገኘሁ ደስ ብሎኛል። የሆነ ጊዜ በጣም ረጅም ጊዜ እኔም ብዙ ጊዜ አላየሁም እውነት ለመናገር ቪዲዮአችሁን አይቸው ነበር። ደስ ብሎኛል። መወያየት መማማር። የዛሬ 4 ዓመት ምናምን በፊት አንተ ቤት ገብቼ አስታውሳለሁ። በግድያ እስልምናና ክርስትና በሚል ሌሊት ላይ ነው በኢትዮጵያ ሰዓት አቆጣጠር። ኦኬ እና ከዚያ በኋላ ይቻል አላውቅም ማለት ገብቼ አላውቅም። አይ ተገጣጥመን አናውቅም። ያው ሰዓታችን ይሆናል ምናልባት። ያ እስቲ ቤተሰብ ምንድን ነው ስለ ጻፋችሁ አይደለም። ኢምራን ችግር የለውም። አሁን እዚህ ጋር እኔ እያልኳችሁ ያለው እንደነገርኩት የሚነጋገረው ከሁሱ ጋር ነው። እንደመጣችሁ እኛ በሰላም ዘግቶ ሊወጣ የተባለው ነው።
ዘግቶ ልወጣ እየተባለ ነው። አንዴ የሆነ ቦታ ልደውል። እስከዛ እናንተ ያዘው ደውልለት እንዳይሄድ አደራ። ዮኒ ዘግቷል፣ ሊዘጋ ነው እየተባለ ነው ያለው። እንዳይዘጋ መወያየት አለበት። 2 ሰዓት ሙሉ እየላክንለት ሳይቀበል ሴቶች ጋር ተቀምጦ ጆኒ ጋር የምትባለው ጋር ማለት ሶሪ እሷ ጋር ተቀምጦ እየጠበቀው አልመጣም ነበር። ችግር የለው። አሁን ዋናው መጥቷል። ያው ሚውት አድርገን እየጠበቅን ነው። እንዳይዘጋ ይፈለጋል። ህዝበ ክርስቲያኑ እውነቱን ማወቅ አለበት። ማን ሲያጭበረብር እንደነበር ማወቅ አለበት። ያው ሙስሊሞች መተናል እንጠብቃለን። تسمع كلامي يا عمران؟ أعيد الكلام. أنا بسجل الآن. يلا بدأت. السلام عليكم ورحمة الله يا جماعة الخير. ያው እኛ ላይቭ ገብተናል፣ ዮኒም ጋር ገብተናል። አልመጣም። ሊዘጋው እየተባለ ነው። ከዘጋ ኦልሬዲ ነገሩ አልቋል ማለት ነው። መዝጋት የለበትም። መጥቶ መዋየት አለበት። እንደሱማ አትልም ብሮ እየተጠበቅ ነበርኛ ነው። እየዘጋ ነው። እኛም እየጠበቃችሁ ነበር። እየላክን ዮኒ ያለውማ ፖለቲካ ሁለታችን ባንሰራ ይሻላል። እኔም መስራት ያው እኛም እየላክን ነበር። ወላሂ ዘግቶታል። ዮኒ አንተ እየላክለት ነበር። እየላኩለት ነው ብለሃል። ያሬዶ የለ ዘግቶታል። እንጠብቀዋለን። እምሮ طلع ያው እየተላከለት አልተላከልኝም ይላል። ሁሱ ተመልከት፣ እየላኩለት ነበር። يلا طلع يوني الآن. نطلعه. بارك الله فيك. يلا أنا بطلعه الآن وأطرش لك. ጨርሰናል። ያው ላይቭን ዘግቶ ወጥቷል። ሙስሊሞች ቤቱ ድረስ መተን ማን እንደሆነ አሳይተናል። እሱ ግን ሊዋይ አልቻለም። መጨረሻ ላይ ያለው አማራጭ ዘግቶ መሮጥ ነው። እሱንም አድርጎታል። እንደዚህ እያለ ሲፎክር እንዳልነበር ያ ጀማዓተል ኸይር 3-4 ሁናችሁ ግጠሙኝ ሲል ነበር። ሰምታችሁ ከሆነ አይ አንድ ነገር ልንገራ። 3 ሆናችሁ አቅሙና ብቃቱ ካላችሁ ዲቤት ማድረግ እንችላለን። ብቻዬን 3 ሆናችሁ መምጣት ትችላላችሁ። እንደዚህ እያለ ሲጎርር የነበረው ሰው እስካሁን ተጠብቆ መጨረሻ ሰዓት ናስ እስካሁን አልጠበቃችሁም። አይ ውሸትማ ምንም ማለት ያው አሳይተናል። ኖ አሳይተናል። አይ እምራን ውሸት ጨርሰሻል። ሂጂ በቃ we did it አላሁ አክበር። ፍረዱ እንግዲህ ተመልከቱ። ገስት አላህ ከልኝማ እያለ ይዋሻል። ቢላህ አለይኩም እዚህ ጋር ማነው እየላከ የነበረው? እዩት ስነካው ኢምራን እኛ ማስረጃ አለን፣ ቪዲዮ ሪኮርድ አለ፣ እሱ ጋር ገብተን አይተናል ምናምን ሁሉ ነገር አለ። አልሐምዱሊላህ ሙቤ። አንደኛ ነገር ኢምራን ማወቅ ያለብህ የዋሸው ውሸት የመጀመሪያ ውሸት ብላችሁ ውሸት ፖይንት መያዝ ያለባችሁ እኔ የምወያየው ከ1 ሚሊዮን ፎሎ ካለው ሰው ጋር አለ። እሱ ዛሬ ገባው በ200 ምናምን ሺህ ነው። በ1 ሚሊዮን አካውንቱ አልገባም። ለምን አውቆ ፎሎ አላረገኝም? ለምን ሁሱ ፎሎ ያረገው በ1 ሚሊዮኑ ነው። በዛ በትንሹ ኮንቶ ፎሎ አላረገውም። ያን ነገር ያረገው ሆን ብሎ ነው፣ ተዘጋጅቶበት ነው። በነገራችን ላይ ይሄን ነገር እንዳትረሱ። ለዛ ነው አንተም መጀመሪያ ላይ ያላገኘው ኢምራን። ኢቭን ሙቤ አንዴ እዚህ ጋር ውሸት ላጋጥማ። እሺ ኢምሮ ቀጥል። ለማንኛውም አንድ ውሸት መጋጥ አለበት። ይሄ ቴክስት አድርጊያለሁ ብሎ ነበር። አይተሰምታችሁ ከሆነ ቴክስት አድርጊያለሁ ብሎ ግን አካውንቱ ነው ይታያል። 6600 የማጭበርበር ለሁሱ ቴክስት አድርጌለታለሁ ያለው በምን አካውንት ነው? ሌላ አካውንት ከፍቶ ሌላ አካውንት እፎይ የሚባል አካውንት ከፍቶ ነው ቴክስት ያደረገለት። ማጭበርበሩ ኢቭን ላይቭ ላይም ገስት አላኩልኝ እስካሁን ሲያጭበረብር ፖለቲክስ ሰራ ነበረ አይደለ? አሁን ግን ያው መተን ቤቱ ስንሄድ ምንድን ያደረገው ያው ኦልሬዲ ከመጣ ሁሱ ሊወያይ ነው። ተወያየ ማለት ስለሚዋረድ ዘግቶ አምልጧል። እኔ እሱ ጋር ለመግባት ቢላህ አለይኩም ዮኒማኛ ጋር ስንት መሰላችሁ ግፍት የሰጠሁት። በቃ ምንም ማድረግ አይቻልም። እሺ ክርስቲያኖች ከዚህ በኋላ ሲገባ ጊዜ በራስህ ቤት ግባ በሉት። አውቆ በሰው ቤት የሚገባበት ምክንያት ገብታችኋል። የራስህን ቤት ክፈትና ግባ፣ ሁሉንም አውረድ በሉት። እሺ ይሰማችኋል? ተስማዑ الكلام በጣም ይሰማል። ሂድ አውረድ በሉት አንድ ጊዜ ከፍቶ ከሆነ በየሰዓቱ ነገር ከስተ ገብቷል። እፎይ ኢምራን ምን እናድርግ? ከዚህ በኋላ እናስተናግደው ወይንስ ምን እናድርግ? ሶስተኛ እድል ከመጣ ላይቭ ላይ ከሆስት በቃ አውረድ በሉት አንድ ጊዜ ሁላቸውንም
ዮኒ ጋር አውረድ በሉት፣ ሁላችሁ አውርድ በሉት። አዎ ሂዱና አውርድ በሉት። እኛም እንወርዳለን፣ ይገባሉ። ግን የሚገባው ሁሱና እሱ እንደፈለገው ፍዬ ነው። ሌላ ሁላችን እንወርዳለን። ሌላ ሰው ከገባ እኛም እንገባለን። ከአንተ ጋር ኢምራንም ይገባል ማለት ነው። ችግር የለም። ውረድ፣ አንዴ አውርድ በሉት። ክርስቲያኖች ሂዳችሁ በቃ ሁላቸውንም አውርድ በሉት። ስንት ሰዓት ሙሉ ላይቭ ላይ ቁጭ ብሎ ነው የጠብቀው? ስንት ሰዓት ሙሉ ቀልሉ ነገር ከቻልክ ላክለት። አሁንም አንተ ራስህ አንተ በራስህ ቤት ና ክፈት። ምንም ሰበብ አይፍጠር። አንድ ኮሜንትራት በፈጠራቸው ፖሊስ እያባረር አያቸው አይደለ? ምንድነው ደግሞ ሌላ ሀሳብ እንደገና ከመጣ እፎይ በራሱ ላይ ሊግባ። አይዋ ሰምተዋል። አይዋ ልክለታለሁ እያለ ገባን። አየነው እኮ አየነው አይደል እንዴ? ላይቭ ላይ ቆይተን አየነው እኮ አየነው እኮ ኢምራን። ኧረ ኢምራን እኛም እኮ አየነው ሀቢብያው። ና ለምን ቅድም ደቂቃ ሰጠን ነበር እንዴ? አየነው እኮ ነው። አንዴ እስከዛ አውራቸው። እኔ እዚህ ስልክ ላውራቸው ጠበቅ ነው። ያው የተላከለት ነው ይሄ ተልኮለት ሪጀክት ሲያደርግ እና በራስ ቤት ሪጀክት ሲያደርግ የነበረው ነው። መግባት አልፈለገም፣ መወየት አልፈለገም ሰውየው። ዮኒ እየለመነው ነው፣ ወላሂ ዮኒ እየለመነልን ነው። በቤት ሂድ እያለ ቤታችን 2 ሰዓት ተኩል ጠበቅ ነው። ፈራ። አየህ ዮኒ እየለመነው ነው፣ ሂድ በቤት እያለ አልሄድም አለ። ግደልኝ አለ። እሱ በቤቱ ካልፈለገ እኔ ቤት ትመጣለህ፣ ኢምራንም ይመጣል፣ እነሱም እዛ ይቀመጡ፣ እንደዛ እንወያያለን። እነዛ በሆስት ይላኩ። ኢምራን አለ ጥራቸውና ያለውን ሀሳብ እንናገር። ሂድ በቤት እያለ ዮኒ እየለመነው ራሱ ሊገባ አልፈለገም። በቃ በዚህ ቤት ይምጡልኝ በአንተ ቤት እያለ ነው። በዮኒ ሊደበቅ ነው። ወላሂ ላዚም ተዋይ ክርስቲያን ካላችሁ ከዚህ በኋላ ምንም ማድረግ አንችልም። ያው በቤት ግባ እያሉት አይ እኔ በዮኒ ቤት ካልሆነ አለ። ያው እየጠበቅ ነው። ኢምራን ስልክህን እንትን በለው። ላላ አታስቡ። እሺ ያው ይሄ ቴክስት ነው የሚደገመው። ምንድነው የሚለው? ኦኬ አዋረድከን ይላል ኮሜንቱ። ያው ሞስት ኮሜንት ማለት ነው። ዳግሞ የሚልኩት አዋረድከን የሚለው ዮኒ ዝም በል። አንተ ዝም በል። ማውራት ትችላለህ። አንተ ጋር ውይይት ፊቱ ጠቁሯል። ፊቱ አይጥቁር። ያውራኛ እንዴ? ቆይ አውራኝ። ዮኒ ብልግናውን ያው ኢምራን አንተ አታወራ። እኔ እናንተ አናወራ። አድቫንቴጅ አትውሰድ። ስሙ ቤተሰብ ይኸውላችሁ፣ ድራማ ሊሰራ ነው። እሱ መናገር ይችላል። እሱ ምንም አላለም። እዚህ ጋር እሱ ምንም አላለም። ስሙ ኢምራን